አዲሱ የመንግስት ሰራተኞች የደሞዝ ስኬል ይፋ ሆነ። ነገ ዓርብ ከቀኑ 6 ሰዓት ጀምሮ መንገዶች ይዘጋሉ። ከሁለት ወራት በኋላ አዲሱ የተሽከርካሪ ሰሌዳ የመቀየር ስራ ይጀምራል ተባለ። አደገኛ ጉዞ ወደ ጋዛ እየተደረገ ነው። ሰላም እንደምናላችሁ ወደ ዜድ ቲቪ ኢትዮጵያ ሚዲያ ቤተሰቦች አጫጭር መረጃዎችን ይዤ መጥቻለሁ። አብራችሁኝ ቆዩ። አድማጭ ተመልካቾቻችን ቻናሉን ሰብስክራይብ፣ ላይክ እንዲሁም ሀሳብ አስተያየታችሁን ኮመንት ቦክስ ላይ ያስቀመጣችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ወደ ዜናዎቹ አለፍኩኝ። አዲሱ የመንግስት ሰራተኞች የደሞዝ ስኬል ይፋ ሆነ። የፌዴራል ሲቪል ሰርቪስ ኮሚሽን ከመስከረም 2018 ዓ.ም ጀምሮ ተግባራዊ የሚሆነው አዲሱን የመንግስት ሰራተኞች የደሞዝ ስኬል ይፋ አድርጓል። መነሻውን ከ4760 ብር የነበረው ወደ 6000 ብር ያሳደገው አዲሱ የመንግስት ሰራተኞች ደሞዝ የመጨረሻ ጣሪያውን ደግሞ ከ21491 ወደ 39000 አሳድጓል። ነገ ከቀኑ 6 ሰዓት ጀምሮ መንገዶች ይዘጋሉ። ከኢሬቻ በዓል ጋር በተያያዘ በአዲስ አበባ ከተማ የሚዘጉ መንገዶች ይፋ ሆነዋል። የኢሬቻ ሆራ ፊንፊኔ በዓል ቅዳሜ መስከረም 24 ቀን 2018 ዓ.ም በአዲስ አበባ ይከበራል። በዓሉ ተከብሮ እስከሚጠናቀቅ ድረስ የሚዘጉ መንገዶችን የአዲስ አበባ ፖሊስ ጠቅላይ መምሪያ ይፋ አድርጓል። በዚህ መሰረት ከሜክሲኮ አደባባይ ወደ መስቀል አደባባይ የሚወስደው ሜክሲኮ፣ ከወሎ ሰፈር መስቀል አደባባይ የሚወስደው መንገድ ኦሎምፒያ፣ ከቄራ ሜክሲኮ የሚወስደው መንገድ ቡልጋሪያ፣ ከመርካቶ በአቡነ ተክለ ሃይማኖት ወደ ጥቁር አንበሳ የሚወስደው መንገድ አቡነ ተክለ ሃይማኖት ቤተክርስቲያን፣ ከቅዱስ ዑራኤል አደባባይ ወደ መስቀል አደባባይ የሚወስደው መንገድ ቅዱስ ዑራኤል አደባባይ፣ ከቦሌ አቅጣጫ ወደ መስቀል አደባባይ ለሚመጡ ተሽከርካሪዎች ኦሎምፒያ አደባባይ ላይ እና ታች እንዲሁም ግራና ቀኝ ከመስቀል ፍላወር ወደ ኦሎምፒያ የሚወስደው መንገድ ጋዜቦ አደባባይ፣ ከአጎናሽ ሲኒማ ወደ መስቀል አደባባይ የሚወስደው መንገድ ጥላሁን አደባባይ አራተኛ ክፍለ ጦር፣ ከለገሃር መብራት ወደ መስቀል አደባባይ ለገሃር መብራት፣ ከቴሌ ማቋረጫ ወደ ስቴዲየም ለሚጓዙ ቴሌ ማቋረጫ፣ ከራስ ሆቴል ወደ ስቴዲየም ለሚመጡት ተሽከርካሪዎች ራስ ሆቴል፣ ከሃራምቤ መብራት ወይም ከአምባሳደር ሲኒማ ወደ መስቀል አደባባይ ሃራምቤ መብራት፣ ከአዲሱ ገበያ ወደ መስቀል አደባባይ የሚወስደው መንገድ ባኮ ዲሮማ፣ ከብሔራዊ ቤተ መንግስት ወደ መስቀል አደባባይ የሚወስደው መንገድ ብሔራዊ ቤተ መንግስት አጠገብ፣ ከካዛንቺስ ሼል ወደ ባምቢስ የሚወስደው መንገድ ካዛንቺስ ሼል አጠገብ፣ ከጁፒተር ሆቴል ወደ ኢሲኤ የሚወስደው መንገድ ባምቢስ ሳልኮት ህንፃ አጠገብ ከመስከረም 23 ቀን 2018 ዓ.ም ከቀኑ 6 ሰዓት ጀምሮ ፕሮግራሙ እስከሚጠናቀቅ ድረስ መንገዶቹ ለተሽከርካሪ ዝግ እንደሚሆኑ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በዓሉ በሚከበርበት ዙሪያና በአካባቢው በግራና በቀኝ ለረጅም ሆነ ለአጭር ተሽከርካሪ አቁሞ መሄድ ፍጹም የተከለከለ መሆኑን ፖሊስ አሳስቧል። ከሁለት ወራት በኋላ አዲሱ የተሽከርካሪ ሰሌዳ የመቀየር ስራ ይጀምራል ተባለ። የትራንስፖርትና ሎጂስቲክ ሚኒስቴር ባወጣው የተሽከርካሪ ሰሌዳ ለውጥ መመሪያ መሰረት አዲሱ የተሽከርካሪ ሰሌዳ የመቀየር ስራ ከሁለት ወራት በኋላ እንደሚጀመር በሚኒስቴሩ የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አቶ አሰፋ ሀዲስ ተናግረዋል። አማካሪው ከአሃዱ ሬዲዮ ጋር ባደረጉት ቆይታ በኢትዮጵያ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ ቁጥር 1050/2017 ሆኖ መጽደቁን አስታውሰዋል። በኢትዮጵያ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ 1050/2017 መሰረት አሁኑ በስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚቀመጠው የተለያዩ ክልሎችና የከተማ አስተዳደሮች መለያዎች ተመሳሳይ መለያ እንዲኖራቸው ያስገድዳል። በዚህ መመሪያ በሀገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታ እንዲሁም ኢትዮጵያ ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን ሀገራዊ ልዩ ምልክት ኢቲኤች እና ኢቲ የሚል የግዕዝ ፊደላትና የላቲን ፊደላት ይዘት እንዲኖረው ይደረጋልም ተብሏል። አደገኛ ጉዞ ወደ ጋዛ እየተደረገ ነው። ጉዞው የኔልሰን ማንዴላን የልጅ ልጅም ያካትታል። ይህ በምስሉ ላይ የሚታየው ኒኮላ ማንዴላ ይባላል። የታዋቂው የነጻነት ታጋይ የኔልሰን ማንዴላ የልጅ ልጅ ነው። ሌላዋ ደግሞ ስዊድናዊቷ የአካባቢና የሰብአዊ መብት ተሟጋች ግሬታ ታምበርገር ናት። እነዚህና ሌሎች ከስፔን፣ ከጣሊያን፣ ጃፓን፣ ፈረንሳይ፣ አየርላንድ፣ ቤልጅየም፣ ጀርመን፣ ግሪክ፣ ኖርዌይ፣ ስዊድን፣ ኢንግላንድ፣ ቱርክ፣ ካናዳ፣ አሜሪካ፣ ኮሎምቢያ፣ አርጀንቲናና በአጠቃላይ ከ40 በላይ ከሚሆኑ ሀገራት የተውጣጡ በመቶዎች የሚቆጠሩ ቅን እና ሮሮ ልብ ያላቸው ሰዎች ከ40 በላይ በሆኑ መርከቦችና ጀልባዎች መድኃኒቶች፣ የህፃናት ወተት፣ የሴቶች የንጽህና መጠበቂያና ሌሎች የእርዳታ ቁሳቁሶችን ጭነው ከ31 ቀናት ጉዞ በኋላ ዛሬ እጅግ አደገኛ ወደ ሆነው ወደ ጋዛ የባህር ዳርቻ አካባቢ ይቀርባሉ። ምን እንደሚገጥማቸው አይታወቅም፣ ግን የሚመጣባቸውን ሁሉ በጸጋ ለመቀበል ቆርጠው እየተጓዙ ነው።
አድማጭ ተመልካቾቻችን ለሰዓቱ ይዣቸው የነበሩ መረጃዎችን ናቸው። በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።